ነበረች ነው ቲያትር ቤቷ የት ጋር ነበረች? በዚህ ነበር የድሮ ቲያትር ቤት Mungkin nama ini ya Yemen tahu ini lugar apa lugar ah ታክሲው አክሱም ጋር ወረደ።
ቤታችሁ የሁለቱም እናንተ ያንተም ቤተሰቦች ነው የእሷ ደውልለት እነሱ ማታ ነው የደወሉት። ገርጂ ምን ጋር ብዙ አላውቅም። መጨረሻ ብቻ መጥቻ ጋር ነው አትክልት ታረፍ ነው እንደጠይቅ ዝም ብለሽም የሆነ ነገር መብራት ኃይል ከታክሲ መብራት ኃይል እንውረድ። እንዴት ነው ያስካት? አንተ ታም ለራስ መስል ወላይ ሌላ ወይ አባቢ እንዴት አደረክ? አንደምስ ልምጣ እየመጣ ነው ታክሲ መብራት ኃይል ጋር ልውረድ። አየር ላይ ዘጋብኝ። በሆነም ምን ያህል የጨመረው እርግጥ አይደለም። ደሞዝ ሲደመር ቦነስ ነው። ኢሜጅ ራይት ላይ ያለው ድርሻ ከፍ ይላል ተብሎ የሚጠበቀው በትላንትናው ድርድር ይሄ ሁሉ እንዲያ እቅጩን የነገረን እንዲያ የለም። እነ ማርታና አስምና ግምታዊ ነው ያስቀምጡት እና ግምቱ ከ22 ሚሊዮን ዩሮ እስከ 25 ሚሊዮን ዩሮ በአመት በዚህ ሬንጅ ውስጥ ነው የተስማማው ነው የሚሉት። ስለዚህ ዛሬ ቁጥሮቹ ሊወጡ ይችላሉ። ዝርዝር የኮንትራቱ ሊወጣ ይችላል። ግን ይሄን ያህል እስከ 25 ሚሊዮን ዩሮ በአመት ደሞዝ የሚያስገኝለትን ይሄንን ኮንትራት እንዲፈርም አስተዋጽኦ ያበረከተለት ሌላ ባለ አስተዋጽኦ አርሰናል ነው ብዬ አምናለሁ። ቀረጥ ያለው ምናምን አይመስልም። ሚዲያው ደግሞ ምን አርሰናል በይፋ አልተናገረም። ሚዲያው ነው ከአርሰናል ወስዶ አርሰናል ፍላጎት አለ ያ ነገር ተስተጋባ በደንብ። ይሄ ነገር ነው የሚከብድሽ። በሚዲያ ውስጥ ሰርኩሌት አደረገ። ማህበራዊ ሚዲያውን በደንብ አጋን በቃ ርዕስ ሆነ ጉዳይ ሆነ። እንደዚህ ነው ከአርሰናል ተጫዋቾች ከዚህ ዓለም ውጭ አይደሉም እና ያሉ ሁለቱ ብቻ 8 ኪሎ መቼም መናንያን አይደል ዓለም ውስጥ ነው ያሉት አይደል? ስለዚህ ሰማሉ ይሄ ልጨምር እና ማርካ ምንድነው ያለው ከትላንት በስቲያ በአርሰናል መልበሻ ቤት ውስጥ ጥያቄ ቀርቦላቸው ነበር። አንድሪያ ቤርታ ተጫዋቾች እንዴት ነው ሲሉ ተማመኑ ቪኒ እናስፈርማለን አሏቸው። ይመጣል ቪኒ። ስለዚህ አርሰናል ተጫዋቾች ቪኒን እየጠበቁ ነው አላለም ማርካ? እሺ ይሄ ነገር ትክክል ከሆነ በአርሰናል ዘንድ የነበረው አምቢሽን በአርሰናል በይፋ የተነገረ ባይሆንም ግን በሚዲያዎች ዘንድ ደግሞ እየተስተጋባ ነው። በቀጥታ በዚህ ድርድር ላይ ተጽዕኖ አሳድሯል። ተጫዋቹ እንዲያተርፍ አስችሎታል። ይህንን ኮንትራክት እንዲያገኝ አስችሎታል። ለዚህ ነው አፍሪካ ውስጥ ቢሆን እንዲሁ ባልተፈጠረ ኮንስፓይረሲ እናስብ ነበር። ይሄማ አርቴታ ተጠቃሚ ቢሆን ነው በሌላ ምንም መረጃ ሳይኖር። ምክንያቱም የእነ አርቴታ ይሄ እርምጃ ነው ተጠቃሚ ኮንትራክቱ የበለጠ ኮንትራክት ሰጪው ላይ ጫና እንዲያሳድር ያደረገው የሚል እምነት ስላለኝ ነው እንደዚህ እና በባየር ሙኒክ በኩል ይሄ ያነጥብም ይያዝ። ለዚህ ነው ሪያል ማድሪድ እና ድርድራቸው ማብቃቱ ያለ ስኬት መበተኑ ቢሰማ
ሪያል ማድሪድ ተሸጠዋል ይባላል። ከዛ የተደበቁት ተጫዋቾች ሲመጡ አርሰናል ብቻውን ከዛ በኋላ ነው አርሰናል ሌላ ተፎካካሪ መጣበት ነው ብዬ ባስበው ነው። ምን አልባት ግን ከአርሰናል ውጭ የተጨበጠ ነገር አልነበር። ስለዚህ አርሰናል አልጠየቀም። ሊጠይቅ ግን ይኸው አሰብስቦ አድፍጧል። ያለ ስምምነት ከተጠናቀቀ እኔ ያለው ቢል አድፍጦ ነው እሱ ተስማማ። የተሻሻለ ኦፈር ቀረበ። ሰሞኑን የመረጃውን ፓተርን እንደተከታተላችሁት ረቡዕ ምሽት ሪያል ማድሪድ ቪኒሲየስ እምቢ የማይለው የመጨረሻ ፕሮፖዛል አቀረበለት። ይሄ ዜና ተሰማ። ሐሙስ ተስማሙ፣ ሐሙስ ፈረመ። ዓርብ ዕለት ራሱ ተዘጋ። ስለዚህ ከዛሬ በኋላ ቪኒሲየስ እና አርሰናል የሚያገናኝ ርዕስ አይኖረንም። ከዚህ በኋላ ሊኖረን የሚችለው ምናልባት ቪኒ በዚህ ውጣ ውረድ ውስጥ እንዴት ነው፣ በምን መልኩ ነው ይሄንን ሁኔታ ሃንድል ያደረገው? የቪኒ ወገኖች እንዴት ነው የተደራደሩት? ድርድሩ ጨምር ቀንስ በሚለው ላይ ማን እነዚህ ዝርዝር መረጃዎች ቀጣዩ ተራሳይ ነው። ወደ አርሰናል ሊመጣ ይችላል የሚባሉ ምን ያላቸው መረጃዎች ከዚህ በኋላ ሄሎ አንድ ሰባብ በራሲ ወሬን ዞር ብለህ አጥረን አዎ እኮ እሺ፣ ችግር የለም እኮ ከቻልሽ ነው በቃ ወደ አቀብልሻለሽ። ዝግበር በቃ ወጣሽ እዚህ ጋር ስለማያስቆሙ እንውረድ። ሄሎ ወይ ወደ ለሞዴል ምናምን በቃ ላገኝሽ እንቅልፍ አበዛሁ ታውቃለህ። አይ ምን እንጋባል በቃ ሲመችሽ ደውል። ስለምን ጥሩ እንደዚህ